የአንድ መሪ ሞት ለብዙዎቹ የነጻነት በዓል ሆኗል። በካናዳ አደባባዮች ጭፈራው ቀጥሏል። ከ1.2 ሚሊዮን በላይ እይታዎች ያገኘው ይህ ቪዲዮ የኢራን ስደተኞች ለ35 ዓመታት የናፈቁትን ቀን እያከበሩ መሆኑን ያሳያል። በጥር ወር የካሚኒን ፎቶ አቃጥለው ሲጋራ ስታጨስ የነበረችው ያቺ ሴት ዛሬ አደባባይ ላይ የምታደርገውን ድርጊት ተመልከቱ። ይኸውላችሁ የካሚኒ መገደል በኢራን ውስጥ 40 ቀን የሐዘን ቢታወጅም በውጭ ሀገራት ግን ስደተኞች ነጻነት እያሉ አደባባይ ላይ ወጥተዋል። ቪዲዮ ላይም እንደምትመለከቱት በተለይ በካናዳ የሚኖሩ ኢራናውያን በከፍተኛ ደስታ ባንዲራቸውን እያውለበለቡ ነው። ይህ ታሪካዊ አጋጣሚ ከ2022 ጀምሮ በሴቶች ላይ ሲፈጸም የነበረውን አፈና መቆሙን የሚያበስር ነው ብሎ ያምናሉ። በዓለም ዙሪያ ያሉ ኢራናውያን አገዛዙ በመውደቁ ሌሊቱን ሙሉ ሲጨፍሩ አድረዋል። ይህ ክስተት በኢራን ውስጥ አዲስ መንግስት ያመጣል ወይስ ግጭቱ ይቀጥላል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረጋችሁ እንዳይረሳ።